ሰላም ጓደኞቼ፣ ዛሬ ይዤላችሁ የመጣሁት በ2018 የወጣውን ጎ ብራዘር የተሰኘውን የኮሪያን ፊልም ነው። ፊልሙ የሚጀምረው ሺሚያዎ በምትባል አንዲት ወጣት ታዳጊ ሲሆን የኤሌክትሪክ ብስክሌቷን እየነዳች ወንድሟን ሺፌንግን ስትፈልግ እንመለከታለን። በመንገድ ላይ ሳለች በድንገት ከአንድ ሰው ጋር ተጋጭታ መሬት ላይ ትወድቃለች። ይህ አደጋ ግን ፍለጋዋን ሳያስቆመው በፍጥነት በአቅራቢያዋ ወደሚገኝ የገበያ ማዕከል ስትገባ ወንድሟን እዛው ታገኘዋለች። ወዲያውኑ ድምጿን ከፍ አድርጋ ስሙን ስትጣራ የተመለከተው ወንድሟ ፌንግ እህቱን እንዳያት ወዲያውኑ ከጓደኛው ካይሰን ጋር በመሆን ከሷ መሸሽ ይጀምራል። እሷም እነሱን ለመያዝ ብትከተላቸውም ፌንግና ካይሰን ግን በገበያው መንገዶች እጥፍጥፍ ብለው ያመልጧታል። በመጨረሻም ከፌንግ እህት ማምለጣቸውን ካረጋገጡ በኋላ ካይሰን ጓደኛውን ከእህቱ ሚያዎ ለምን እንደሚሸሹ ይጠይቀዋል። ፌንግም የሚሸሹበትን ምክንያት ሲያስረዳ የእህቱ የኪስ ገንዘብ ሰርቆ ለራሱ የሚሆን ሰዓት እንደገዛበት ይነግረዋል። በቀጣዩ ትዕይንት ላይ ሚያዎ ተውሳው የነበረውን የኤሌክትሪክ ብስክሌት ለጓደኛዋ ኤሜም ልትመልስላት ወደ ተቀጣጠሩበት ሱቅ ትሄዳለች። ለጓደኛዋ ኤሜም ብስክሌቱን ስለዋሰቻት ምስጋናዋን አቅርባ ብስክሌቱ በእሷ ምክንያት ትንሽ እንደተጎዳ ተናግራ ይቅርታ ትጠይቃታለች። ኤሜም ግን ጉዳዩን ቀለል አድርጋ ተመልክታ ለጥገናው የሚሆን ገንዘብ እንዳላትና ሚያዎ መጨነቅ እንደሌለባት ትነግራታለች። ሚያዎ ይህን ስትሰማ ተደስታ ኤሜም ወንድም ስለሌላትና የቤታቸው ብቸኛ ልጅ በመሆኗ ምንኛ እድለኛ እንደሆነች ትነግራታለች። ሚያዎም እያዘነች ወንድሟ መኖሩ የኪስ ገንዘብና የወላጆቿ ፍቅር እንዲቀንስባት ምክንያት እንደሆነ በምሬት ትነግራታለች። ሚያዎ በወንድሟ ላይ ያላትን ከፍተኛ ብስጭት ስትገልጽ ኤሜም ካዳመጠች በኋላ ወንድሟ እሷን የሚያበሳጭበት ምክንያት እህቱ ስለሆነችና ስለሚወዳት እንጂ ጠልቷት እንዳልሆነ ትነግራታለች። በቀጣዩ ቀን ፌንግ ትምህርት ቤት ላይ ሳለ ቦርሳውን ቤት ረስቶት እንደመጣ ያስታውሳል። በተመሳሳይ ሰዓት ሚያዎ የትምህርት ቤት ሰዓት ረፍዶባት ከእንቅልፏ ስትነቃ ጸጉሯ ከአልጋው ጋር በገመድ እንደታሰረ ታስተውላለች። በወንድሟ የመሃይም ቀልዶች ብትናደድም ሰዓት ረፍዶባት ስለነበር በችኮላ ለትምህርት ቤት መዘገጃጀት ትጀምራለች። ሻወር ወስዳ ጸጉሯን በጸጉር ማድረቂያው ለማድረግ ስትሞክር በጸጉር ማድረቂያው ውስጥ ዱቄት ተሞልቶ ስለነበረ ፊቷን ያበላሸዋል። በመቀጠልም ቁርሷን ለመብላት ፍሪጁን ስትከፍት ከወረቀትና ከቅቤ ውጪ ባዶ ሆኖ ታገኘዋለች። ወረቀቱም ውፍረቷን ለመቀነስ አመጋገቧን እንድታስተካክል ከወንድሟ የተጻፈ መሆኑን ስትመለከት ንዴቷ ከመጠን በላይ ይሆናል። ባዶ ሆዷን ወደ ትምህርት ቤት ስትሮጥ ወንድሟ ቦርሳውን እንድታመጣለት በጽሑፍ ሲማጸናት ሚያዎ ምንም ያክል ቢያናድዳትም ወደ ቤት ተመልሳ የወንድሟን ቦርሳ ይዛ ወደ ትምህርት ቤት ድጋሚ ትሮጣለች። በመንገዷ ላይም የትምህርት ቤት አውቶቡሱ ለጥቂት ስላመለጣት መሮጧን ትቀጥላለች። ሚያዎ መሮጥ ላይ ብትሆንም ፌንግ ግን አሁንም እሷን በመልእክት ማበሳጨቱን አላቆመም። ፌንግም ትንሽ ለእህቷ አዝኖ ቦርሳውን ሳይሆን እሷ በሰዓቱ ትምህርት ቤት መድረሷ የበለጠ አስፈላጊ እንደሆነ የሚገልጽ መልእክት ይልክላታል። ሚያዎም ትምህርት ቤት እንደደረሰች ለወንድሟ ቦርሳውን ለመስጠት ወደ መማሪያ ክፍሉ በንዴት ተሞልታ ስትሄድ ኤሜም ማስቆማት ልታረጋጋት ትሞክራለች። ይህን የተመለከተችው የትምህርት ቤቱ ርዕሰ መምህር ሚያዎንና ፌንግን ወደ ቢሮዋ ታስጠራቸዋለች። ርዕሰ መምህሯ ፌንግ የሁሉም ተማሪዎች ስም ከፈተና ወረቀት ላይ በማጥፋቱ እያማረረች ሚያዎን ስለ ወላጆቻቸው ትጠይቃታለች። ሚያዎም ውሸቷን ቤተሰቦቿ ለስራ ጉዳይ ርቀው እንዲሄዱ ትነግራታለች። ርዕሰ መምህሯን በሁኔታቸው አዝና ፌንግን ከቅጣት ትምረዋለች። ከርዕሰ መምህሯ ቢሮ ሲወጡ ሚያዎ ወንድሟ ላናደዳትና ላጠፋቸው ነገሮች ሁሉ እየቆነጠጠች እንደ ቅጣት እንዲሆነው በማሰብ የተጠበሰ ስጋ እንዲያመጣላትም ታዘዋለች። ፌንግ 3 የተጠበሰ ስጋ ሲያመጣላት ከሁሉም ላይ አንዳንድ ጊዜ ትቀምስና ለሱ እንደማታካፍለው ትነግረዋለች። ይሁንና ፌንግ ብልጠቱና ጉልበቱን ተጠቅሞ የተጠበሰውን ስጋ ወስዶባት ሲሮጥ ሚያዎ በጣም ትናደዳለች። ትንሽ ቆይተው ቤት ሲደርሱ ወላጆቻቸው እርስ በርስ ሲጣሉ ያገኟቸዋል። ሚያዎ የወላጆቿን ሁኔታ ባለመረዳት ፌንግ ያደረሰባትን መከራ ለእናቷ ማማረር ትጀምራለች። ፌንግና ሚያዎ እንደገና እየተጣሉ ሳለ እናታቸው ሻንጣ ይዛ ትወጣና ለስራ ጉዳይ ሌላ ከተማ እየሄደች እንደሆነና በቅርቡ እንደምትመለስ ለሚያዎ ትነግራታለች። እናታቸውም ከሄደች በኋላ ሁለቱ እንደገና መጣላት ሲጀምሩ ይህ ሁኔታ አባታቸው ማበሳጭቶት ተነስቶ ይጮህባቸዋል። በቀጣዩ ትዕይንት ሚያዎ ለኤሜም ደውላ የወላጆቿ እንግዳ ባህሪ እንዳሳሰባት ስትናገር ኤሜም ወላጆቿ ሊፋቱ ይችሉ እንደሆን ትጠይቃታለች። ኤሜም ማስቀጥላ ስለዚህ ጉዳይ ወንድሟ ፌንግን እንድትጠይቀው ትመክራታለች። ሚያዎ ግን ፌንግ ምንም እንደማያስብና ሁልጊዜ ጨዋታ ላይ እንደሚያተኩር ትነግራታለች።
ከኤምኤም ምክር በኋላ ሚያዎ ትንሽ ቆይታ ወደ ፌንግ ስትሄድ እንደተለመደው በስልኩ ጨዋታ ሲጫወት ታገኘዋለች። ስለ ወላጆቻቸው የመፋታት ሐሳብ እንደያዛት ስትነግረው እሱ ግን በዚህ ጉዳይ እንድትዝናናና ብዙ እንዳትጨነቅ ይነግራታል። በፌንግ ነገሩን ቀለል አድርጎ ማየቱ የተገረመችው ሚያዎ ፌንግ ሻወር ሲወስድ ጠብቃ እቃዎቹን ስትፈትሽ አንድ ሎተሪ ታገኛለች። ሎተሪውን ፌንግ ነፃ የኤሌክትሪክ ብስክሌትና የቤተሰብ ወጪ የሸፈነ የበረራ ትኬት እንዳሸነፈ ይናገራል። ሚያዎ በምታየው ነገር ተገርማ ፌንግ ይህን ሁሉ ነገር ለቤተሰቡ ብሎ እያደረገ እንደሆነ ማመን ያቅታታል። ከዛች ቅጽበት ጀምሮ ወንድሟን በጥሩ ሁኔታ መያዝና መንከባከብ ትጀምራለች። በቀጣዩ ቀን ሚያዎ ልደቷ ስለነበር ከካይሰን አይስክሪም እንደሚጋብዛት የሚገልጽ መልእክት ይደርሳታል። ሚያዎም የልደት ቀኗን የወንድሟ ጓደኛ ስላስታወሰ ተደስታ ወደ አይስክሪም ቤቱ ሄዳ ለረጅም ሰዓት ትጠብቃለች። ነገር ግን ማንም ሰው ስላልመጣ በንዴት ከተማዋን ስትዞር በድንገት እናቷን ከሌላ ወንድ ጋር ታያታለች። ሚያዎ እናቷ ለስራ ወደ ሌላ ከተማ ሄዳለሁ ብላ ስለዋሸቻት አዝና ትከታተላቸዋለች። በኋላም ፌንግ ቀድሟት በደረሰ ሬስቶራንት ውስጥ ከእናቷ ጋር ተቀምጠው ታያቸዋለች። ፌንግ ከእናታቸው ጋር እየሳቀና እየተደሰተ ስትመለከት በቤተሰቡ ውስጥ ማንም እንደማይወዳትና የልደት ቀኗንም ማንም እንዳላስታወሰው ትገነዘባለች። ከዚያም በልጅነቷ ወላጆቿ የልደት ቀኗን ያከብሩላት ወደ ነበረው የድሮ ሬስቶራንት ትሄዳለች። ከጥቂት ጊዜ በኋላ ፌንግ አዲስ የኤሌክትሪክ ብስክሌት እየነዳ እዛው ይደርስና የልደት ቀኗ ስለሆነ ምኞቷን እንድትገልጽ ይጠይቃታል። ፌንግ ራስ ወዳድ እንደሆነና የወላጆቻቸው ግንኙነት በሱ ምክንያት እንደፈረሰ በማሰብ ፌንግ ከህይወቷ እንዲጠፋ ትመኛለች። በድንገት ነጭ ደመና ከተማዋን ሸፍኖ አንዳንድ ለውጦችን መከሰት ይጀምራሉ። በሚቀጥለው ትዕይንት ሚያዎ አይኖቿን ስትገልጥ ራሷን የመማሪያ ክፍል ውስጥ ታገኛለች። ግራ የተጋባችው ሚያዎን ኤምኤም ጎትታ ፌንግ ወደሚጫወትበት የቅርጫት ኳስ ሜዳ ትወስዳታለች። ሚያዎ ጓደኛዋ ኤምኤም ለፌንግ በከፍተኛ ስሜት ስትጮህለት ስታይ ሁኔታው ግራ ያጋባታል። በድንገት ከተጫዋቾቹ አንዱ ፌንግ ላይ ጥፋት ሰርቶ ወደ መሬት ይገፋዋል። ይህንን የተመለከተችው ሚያዎ ወደ ተጫዋቹ ሄዳ እጁን ትጠመዝዘዋለች። በኋላም ወደ ትምህርት ቤቱ ሆስፒታል ስትሄድ ኤምኤም እና ፌንግ እርስ በርስ ሲላፉ ታገኛቸዋለች። በሁኔታው ተገርማ ወደ ክፍሉ ገብታ የስም ሰሌዳውን ስትመለከት የፌንግና የኤምኤም አባት ስም ስለተመሳሰለባት ወደ ፌንግ ቀርባ ለምን የቤተሰቡን ስም እንደለወጠ ትጠይቀዋለች። ኤምኤም በሁኔታው ተገርማ የስም ሰሌዳውን ይዛ ሁሉም ነገር ትክክል እንደሆነና ፌንግ የሷ ወንድም እንደሆነ ትነግራታለች። ከዚህ በኋላ ሚያዎ ወደ ክፍሏ ተመልሳ አንዱን የክፍል ጓደኛዋን ስለ ፌንግና ኤምኤም ትጠይቋለች። እሱም ፌንግና ኤምኤም ከጅምሩ ጀምሮ ወንድምና እህት እንደሆኑ ይነግራታል። በኋላም ፌንግና ኤምኤም ልክ እሷና ፌንግ ያደርጉት እንደነበረው ለርዕሰ መምህሯ ቢሮ ውስጥ ምክንያት ሲደረድሩ ታያቸዋለች። በቀጣዩ ትዕይንት ሚያዎ ቤቷ ስትደርስ ሁሉም ነገር በስርዓት ተቀምጦ ስታይ ትደነግጣለች። ፍሪጁ በምግብ ተሞልቶ ቁምሳጥን ውስጥ ደግሞ የእሷ ልብሶች ብቻ ተቀምጠዋል። የቤተሰብ ፎቶዎች ላይም ፌንግን ልታገኝ ያልቻለችው ሚያዎ በሁኔታው ተገርማ ሳለ ከእናቷ ስልክ ይደወልላትና ከዚህ በፊት የልደት ቀኗን ያከብሩበት ወደ ነበረው ሬስቶራንት እንድትመጣ ትጠይቃታለች። ሚያዎ እዛ ስትደርስ እናቷ ባለፈ ቀን የልደት ቀኗን ማክበር ባለመቻሏ ይቅርታ ትጠይቃታለች። በቀጣዩ ቀን ሚያዎ ወደ ትምህርት ቤት በኤሌክትሪክ ሳይክሏ ስትሄድ ኤምኤም የፌንግን ቦርሳ ይዛ ስትሮጥ ታገኛታለች። ኤምኤም ወንድሟ የማንቂያ ሰዓቷን ስለቀየረባት ለትምህርት ቤት እንዳረፈደች ለሚያዎ ስትነግራት ሚያዎ ስሜቱን ስለምታውቀው ኤምኤምን አሳፍራ ይዛት ትሄዳለች። ትምህርት ቤት ውስጥም ሳሉ ሚያዎ ስለ ፌንግ ለኤምኤም ስታማረር ወንድሟ በጣም አስቸጋሪ እንደሆነ ትነግራታለች። በዚሁ ጊዜ ፌንግ መጥቶ አስቸኳይ ጉዳይ እንዳለበት በማስመሰል ከኤምኤም ገንዘብ ይጠይቃታል። ሚያዎ ግን ገንዘቡን የሚፈልገው ሎተሪ ትኬት ለመግዛት እንደሆነ ስለምታውቅ ኤምኤም ገንዘቡን እንዳትሰጠው ታደርጋለች። ቆይቶ ፌንግ ከጓደኞቹ ጋር ሲያወራ ሚያዎ ከራሱ እህት በተሻለ ተንኮሎቹን እንደምትረዳው እየገረመው ይነግራቸዋል። በዚህ መሃል አንድ ትንሽ ልጅ መጥቶ አንድ ፓኬት ቺፕስ ይገዛና ያንን ብርቅዬ የሎተሪ ካርድ ያገኛል። ይህንን ሲያዩ ፌንግና ጓደኞቹ በቅናት ይሞሉና ካርዱን እንዲሰጣቸው ልጁን መከተል ይጀምራሉ። ልጁ ግን የሎተሪ ካርዱን ሊሰጣቸው ፈቃደኛ ስላልነበረ ወደ ቤቱ መሄድ ይጀምራል። ፌንግና ጓደኞቹ ሎተሪው ሊቀሙት ስለፈለጉ ልጁን ይከታተሉታል። ቤቱ አካባቢ ሲደርስ ልጁ ማልቀስ ሲጀምርና በአጋጣሚ ዱርዬ የሆነው ወንድሙ ብቅ ይላል። ወንድሙ ተናዶ ከሰፈሩ ዱርዬዎች ጋር በመሆን ፌንግንና ጓደኞቹን ማሳደድ ይጀምራል። ኤምኤምና ሚያዎም ፌንግ በዱርዬዎቹ ሲሳደዱ አይተው ይከተሉታል።
በሚያስደንቅ ሁኔታ ሚያዎ ከዱርዬዎች ጋር ቦክስ ገጥማ እነ ፌንግን ስታድን የተመለከተው ፖሊስ መጥቶ ሁሉንም በቁጥጥር ስር ያውላቸዋል። ፖሊስ ጣቢያ ውስጥ መኮንኑ ፌንግን ለምን ይጣሉ እንደነበር ሲጠይቀው ሚያዎ እህቱ እንደሆነች በማስመሰል ዱርዬዎቹ እሷን ይተናኮሉ እንደነበርና ይህን ሲያይ እንደተደባደባቸው ዋሽቶ ይናገራል። ውሸቱን ሲቀጥል እናታቸው ትታቸው እንደሄደች የሚገልጽ ልብ የሚነካ ታሪክ ይፈጥራል። ይህንን ሲሰሙ የፖሊስ መኮንኑ ሳይቀር በውሸቱ ተታለው ስላዘኑላቸው ይለቋቸዋል። ቆይተው ሁለቱም ወደ ኤሜም ቤት ይሄዳሉ። እሷም ወንድሟን በሰላም በማየቷ በጣም ትደሰታለች። ኤሜም ሚያዎን ለእራት እንድትቀላቀላቸው ስትጠይቃት ሚያዎ ትስማማለች። እራት እየበሉ ሳለ የኤሜም ወላጆች ከቤት ውጭ መጥተው መጨቃጨቅ ሲጀምሩ ፌንግ ወደ እነሱ ሄዶ ኤሜም እንዳትሰማቸው በጸጥታ እንዲነጋገሩ ቢነግረውም አባቱ መጮህ ሲጀምር አፉን ይዞ ወደ ጎን ይጎትተዋል። ከጥቂት ጊዜ በኋላ ሚያዎ ወደ ቤቷ ስትመለስ ፌንግ አባቱ ጋር ሲያወራ ታየዋለች። የፌንግ አባት ለምን እናቱን ተከትሎ አብሯት እንዳልኖረ ስትጠይቀው ፌንግን በነፃነት መኖር እንደሚፈልግ ይመልስላታል። ሚያዎ ንግግራቸውን ስትሰማ የራሷን ቤተሰብ ታስታውሳለች። በቀጣዩ ቀን ሚያዎ ኤሜምን ከወንድሟ ጋር መንገድ ላይ ድብብቆች ስትጫወት ታገኛታለች። ከዚያም ፌንግን ስትፈልገው በአቅራቢያው ተቀምጦ የሞባይል ጨዋታ ሲጫወት ታየዋለች። ሚያዎ ወደ እሱ ቀርባ ለምን እህቱ ወደ ቤት እንደማይወስዳት ጠይቋለች። ፌንግም ወላጆቹ ቤት ውስጥ እየተጣሉ እንደሆነና እህቱ ይህንን እንድታውቅ እንደማይፈልግ ይነግራታል። የእህቱን የማንቂያ ሰዓት የሚቀይረውም የአባቱን የቢራ ጠርሙሶች ለመደበቅ በቂ ጊዜ እንዲያገኝ እንደሆነ ይገልጽላታል። ይህንን ሚያዎ ስሜታዊ ያደርጋታል። ምክንያቱም ፌንግ ለሷም ተመሳሳይ ነገር ያደርግ እንደነበር ታስታውሳለች። ከዚያም ፌንግን ለምን ሁሉን ነገር ለእህቱ እንደማይነግራት ጠይቋለች። እሱ ግን እሷን ደስተኛና ደህና እንድትሆን ብቻ እንደሚፈልግ ይመልስላታል። ትምህርት ቤት ውስጥ ሚያዎ ሁሉንም ነገር ለአንድ የክፍል ጓደኛዋ ስትናገር ወንድሟን ለመመለስ ምን ማድረግ እንዳለባት ጠይቋለች። እሱም እንዴት ይሄ ሁሉ እንደተፈጠረ ካዳመጠው በኋላ ወደዚያው ቦታ ሄዳ ሌላ ምኞት እንድትመኝ ይመክራታል። በድንገት ሚያዎ ፌንግ ከትምህርት ቤት ሲወጣ አስተውላ ልትከተለው ትወስናለች። በኋላም ፌንግ ከእናቱ ጋር ተገናኝቶ ስለ ወላጆቻቸው መፋታት ሲያወራ የሰማችው ሚያዎ ወዲያውኑ ለኤሜም ልትነግራት ትሮጣለች። ለኤሜም ስትነግራት ግን ልታምናት ፈቃደኛ አትሆንም። በምትኩም ከቤተሰቧ ጉዳይ ራሷን እንድታርቅ ታስጠነቅቃታለች። በዛው ቀን ሌሊት ሚያዎ ከቤተሰቦቿ ጋር እራት እየበላች ሳለ በድንገት እናቷ ለሚያዎ የምትነግራት ነገር እንዳለ ትገልጽላታለች። ይህንን የሰማችው ሚያዎ ወዲያውኑ ሊፋቱ እንደሆነ ለእናቷ ስትጠይቃት አባቷ በጭንቅላቱ ንቅናቄ ያረጋግጥላታል። ከዚያም ከሁለቱም አንዳቸውን እንድትመርጥ ለሚያዎ ሲጠይቋት ከሁለቱም ጋር ሳይሆን ከወንድሟ ጋር መኖር እንደምትፈልግ ትነግራቸዋለች። እሷ ጨለማን ስትፈራ ወይም ኩፊን ሲይዛት እነሱ እንዳልተጨነቁላትና ሁልጊዜ የሚንከባከባት ወንድሟ ብቻ እንደነበር ትነግራቸዋለች። ንግግሯን ከጨረሰች በኋላ ሚያዎ ከሬስቶራንቱ ወጥታ ትሄዳለች። በሌላ በኩል ፌንግ ለገንዘብ ብሎ ክፍሉ ውስጥ የነበሩ ውድ ዕቃዎችን ገበያ ላይ ለመሸጥ ሲሰበስብ ሚያዎ ትመጣና ዕቃዎቹን ከመሸጥ ይልቅ የእሷን ገንዘብ እንዲጠቀም ስትነግረው ፌንግ ግን ፈቃደኛ ሳይሆን ይቀራል። ሎተሪውን ቢያገኝ ኖሮ ለእህቱ ኤሌክትሪክ ስኩተር በስጦታ ለመስጠት እቅድ እንደነበረውና ነገር ግን ሎተሪውን ስላላገኘ ለስኩተሩ የሚሆን በቂ ገንዘብ ለማግኘት ዕቃዎቹን እየሸጠ እንደሆነ ይነግራታል። በቀጣዩ ቀን ትምህርት ቤት ውስጥ ሚያዎ ፌንግ ትምህርት ቤቱን እንደለወጠ ትሰማለች። የእሷ ጥፋት ሆኖ ስለተሰማት ከትምህርት ቤት ወጥታ የሎተሪ ካርዱን ቺፕሶች መሸጫ ውስጥ ስትፈልግ ከብዙ ያልተሳኩ ሙከራዎች በኋላ በመጨረሻም ሎተሪውን አግኝታ ለፌንግ ትሰጠዋለች። በቀጣዩ ትዕይንት ሚያዎ ለኤሜም ሁሉ የተፈጠረው እሷ በልደቷ ቀን በተመኘችው ምኞት ምክንያት እንደሆነና ፌንግ ሎተሪውን ማሸነፍ የፈለገው የኤሌክትሪክ ብስክሌት ሊገዛላት ስለፈለገ እንደሆነ ትነግራታለች። ይህንን ስትሰማ ኤሜም ወንድሟ ምን ያህል እንደሚወዳት እንድትገነዘብ ስላረገቻት ሚያዎን ታመሰግናታለች። ትንሽ ቆይቶ ፌንግ በአዲስ ኤሌክትሪክ ብስክሌት ከሚያዎ ቤት ውጭ ይደርሳል። ሚያዎ ወደ እርሱ ቀርባ ስትሄድ ሎተሪውን ስለሰጠችው ያመሰግናታል። ከዚህ በኋላ ሚያዎና ፌንግ የልደት ምኞቷን ተመኝታ ወንድሟን ወዳጣችበት ሬስቶራንት ይሄዳሉ። ሚያዎ ለፌንግ የልደት ቀኗ እንደሆነ ስትነግረው ወዲያውኑ የሻማ አፕ በስልኩ ላይ ከፍቶ ምኞቷን እንድትመኝ ይጠይቃታል። በዚህ ጊዜ ሚያዎ ወንድሟን እንዲመልስላት ስትመኝ እንደገና በከተማዋ ላይ ነጭ ዳመና ይመጣና ለውጦች መከሰት ይጀምራሉ። ከዚህ በመቀጠል ፌንግ ቤቷ ያደርሳትና ይሄዳል። ሚያዎ ቤቷ እንደገባች እናቷን ከአዲሱ የወንድ ጓደኛዋ ጋር እሷን እየጠበቁ ታገኛቸዋለች። ወንድሟ ፌንግ በጣም እንደሚወዳትና ከመሄዱ በፊት ስለ እሷ ብዙ ጥሩ ነገር እንደነገራቸው ይነግሯታል። በድንጋጤ የተዋጠችው ሚያዎ
ወደ ፌንግ ክፍል ስትሄድ ሁሉም ዕቃዎቹ እንደሌሉ እየተመለከተች ከኤሌክትሪክ ስኩተር ቁልፍ ጎን የተቀመጠ የልደት ደብዳቤም ታገኛለች። በመጨረሻው ትዕይንት ሚያኦ አንዳንድ የልጅነት ትዝታዎቿን እያሰበች ወደ ባቡር ጣቢያው ስትሮጥ እዛም ፌንግ ከተማውን ለቆ ለመሄድ ሲዘጋጅ ታየዋለች። እሷም ስሙን ጮክ ብላ ትጠራውና አንድ ነገር ደረሳ ነግራው የረሳው ነገር እሷ እንደሆነች ትገልጽለታለች። በዚሁ ጊዜ የእኩለ ሌሊት ሰዓት ይደውላል። ሚያኦም በፍጥነት ወንድሟን እንዲመልስላት ምኞቷን ትመኛለች።